ሲመጣሽ አስተሳሰብሽን ምንም ሳይላት ወደ ቲና ክፍል ከሄደ ከቲና ጋር የሚያወሩት ነገር አለ ማለት ነው አይመስልም? መሰረት አስማማው ሰልዬ ያስደላቅ ነበር። ቲና እውነት ተሸፋፍኖ ይቆያል እንጂ ተደብቆ አይቀርም። እውነቱ የወጣ ቀን ግን ለራስሽ ይዘሉት ሶቴ መቼም እውነታው ነው እንኳን ዝም ብለን አንቀመጥም። ቲና እንግዲህ እውነቱ ግልጥ ፍንትው ብሏል ማለት ነው። በመጀመሪያ ደረጃ አባባ አንድ ካሜራ ብቻ አልነበረም ያስቀመጡት። እሷ ያቋረጠችው ፊት ለፊት ላይ ያለውን አንዱን ካሜራ ብቻ ነበረ። ታዲያ ግን አባባ ቼክ ሲያደርጉ ኮምፒውተር ላይ የሁለተኛው ማለትም ውስጥ ላይ ያለው ካሜራ ላይ እንግዲህ ታይታለች ማለት ነው። እሷ ወዲያ ወዲህ ስትል እንዲሁም ደግሞ ስልክ ስታወራ አባባ አይቷታለኝ እርግጠኛ ሆኗል። ነገር ግን እሷ ደግሞ ሞር በደንብ እንድትዋረድ እንግዲህ ዶክተሩን አምጥቷል። ታዲያ እንግዲህ ዶክተር ምርመራ ካደረገላት በኋላ ምንም ነገር የጎደላት ነገርም ምንም የሆነችው ነገር እንደሌለ ዶክተር ተናግሯል ማለት ነው። ቲና እንግዲህ አሁን ላይ በጣም ጭንቀት ላይ ነች፣ ምክንያቱም ሁሉም ነገር ተነቅቶባታል። ታዲያ እንግዲህ አሁንም ቢሆን የተናገረችው ትሁት ናትኝ ስለኔ ማለትም እሷ እኮ ሲጀመር ምንም አልሆነችም ቢላ የተናገረችብኝ ትሁት ናት። ስለዚህ እህቷን መሰረትን መበቀል አለብኝ ብላ ቆርጣ ተነስታለች ማለት ነው ቲና። ታዲያ ቲና አሁን የተነሳችበት ነገር ይሳካላታል ስንል አይሳካላትም። ምክንያቱ ደግሞ እንግዲህ ቲና አሁን ላይ በጣም ግራ ተጋብታለች፣ አማራጭ አጥታለች ማለት ነው። ምክንያቱም አባባ ሲጀመር ትሁት ምናምን አትበይ፣ ከትሁት የሚያደርስሽ ነገር የለም፣ እኔ በአይኔ ይኸው እያየሁሽ ነው። አንቺ እኔ ፋራ ነው እንዴ ጅል ነው እንዴ የምመስልሽ? እዚህ ጋር ያስቀመጥኩት ካሜራ እኮ አንቺ እንድታዩ ነው። ስለዚህ አጠፋሽው እሱን። ሌላ ግን ድብቅ ካሜራ ነበረኝ፣ ስለዚህ በዛ ቀርጨሻለሁ። እውነቱ ወጥቷል፣ የአንቺ እውነት ወጥቷል። ስለዚህ ከዚህ በኋላ በማንም ላይ ልታሾፊ ማንንም ልታታልይ አትችይም ብሏታል ማለት ነው አባባ። ቲና እንግዲህ ትሁትን እስካሁንም ድረስ እያስፈራራቻት ትገኛለች። ማለትም እህትሽን እንቅ ነው የማደርግልሽ፣ እህትሽን ከነ ልጇ በደም ነው እንድትጨማለቅ የማደርግልሽ። እኔ ደግሞ ታውቂኛለሽ፣ የፈለግኩትን ነገር ሳላደርግ እንደማልተኛ ታውቂያለሽ ትሁት። ስለዚህ ከኔ ጋር ባትፈታተኝኝ ጥሩ ነው። እዚህ ቤት እኔ ምን እንደምፈልግ ጠንቅቀሽ ታውቂያለሽ። እኔ አሁንም ቢሆን የምነግርሽን ነገር ልብ ብለሽ አድምጪ። የካሌብን አይን ወደ እኔ ማዞር እፈልጋለሁ። ካሌብ እኔ የምለውን ነገር እንዲሰማኝ እፈልጋለሁ። ለዚህ ደግሞ የአንቺ እርዳታም ያስፈልገኛል። የአንቺና የዛች ወይጦ እርዳታ ያስፈልገኛል። እንደዛ ካልሆነ ካሌብ እኔ የምለውን ነገር ሰምቶ የምፈልገው ነገር ምን እንደሆነ አንቺ እንደምታውቂው ነው፣ ገንዘብ ነው። ስለዚህ እኔ እሱን አግብቼ እሱን አፍቅሬ መኖር አይደለም። አገባሁት እኮ ፍቅር አይደለም የያዘኝ። ትሁት ልብ ብለሽ ስሚኝ፣ እሱ የሚወደው አንቺን ነው። እኔ ግን የምፈልገው ገንዘብ ተቀብየው መፍታት ነው። ከፈታሁት በኋላ እንደፈለግሹኝ ፍቅር ምናምን ያጫወታችሁ አይመለከተኝም። እኔ ግን አሁን የምፈልገውን ታውቂያለሽ፣ ገንዘብ ነው። ስለዚህ ገንዘብ መውሰድ አለብኝ እና አንቺ አሁን ብትናገሪ እኔ እንደምችል እኔ መናገር እንደምችል መንቀሳቀስ እንደምችል አይደለም ለሌላ ሰው ለራስሽ ደግመሽ እንዳትነግሪው ብላት ነበረ። ትሁት ግን ልትሰማት ፈቃደኛ አይደለች። ምን አድርጋለች ትሁት? እንደውም ሄደችና ትሁት ምንድነው ያደረገችው? ቀጥ ብላ ሄዳ ኤደንን ያገኘቻት። ኤደንን ካገኘቻት በኋላ ኤዱ አንቺ ልክ ነሽ። እንግዲህ ከዚህ በፊት ኤዱ ምን ብላለች? እች ልጅ አልታመመችም፣ አለመታመሟን ደግሞ የማውቀው እኔ ነኝ። ለራሷ ለቲና ምን ብላታለች? ይኸውልሽ ሌሎቹ አምነውሻል፣ እኔ ግን መቼም ነው የማላምንሽ፣ መቼም አላምንሽም። እኔ እንዳልታመምሽ እየዋሸሽ እያስመሰልሽ እንደሆነ እርግጠኛ ነኝ ብላለች። ለምን? በአይኗ አይታለች እኮ፣ በአይኗ ነው ያየችው እኮ ያወራችውን ስልክ ደቂቃ ማለት ነው። ይህን ያክል ደቂቃ አንድ የታመመች ሴት መንቀሳቀስ የማትችል መሄድ መምጣት የማትችል ማውራት በራሷ እጅ መብላት የማትችል ሴት እንዴት ነው ይህን ያክል ደቂቃ ያወራችሁ ብላ እኮ አባባን ነገረችው። አባባን ሊያምናት ፈቃደኛ አይደለም። እንዴት ሆኖ? አይ ይሄማ አይደን፣ ይሄማ ጥሩ አይደለም እንዴ? አዎ በእርግጥ ቲና ጥሩ ልጅ አይደለችም። አዎ ቲና የምትፈልገውን ነገር ማሟላት ትፈልጋለች። ልክ ነሽ። ግን ደግሞ እሷ ለምትፈልገው ነገር ማትከፍለው መስዋዕትነት የለም አውቃለሁ። ግን በዚህ ልክ በራሷ ላይ አታሟረትም። ምክንያቱም ነፍስ ያለው ሰው መቼስ ያልታመመውን ታመሜ ብሎ ያልሆነውን በዚህ ልክ መጨነቅ አይጠበቅበትም መቼም አንድ ሰው። እና እሷ ግን እንግዲህ በራሷ ላይ ነው ያሟረተችው። በነገራችን ላይ እንግዲህ በራሷ ላይ አሟርታለች ቲና።
በራሷ ላይ ያልሆነችውን ሆኛለሁ ብላ ያልታመመችውን ታመምኩኝ ብላ በዚህ ልክ ማለት ነው። ሌላው እንግዲህ ወደ ቤት ማን መጥቶ ነበረ? አቶ ተመስገን መጥቶ ነበር። ታዲያ አቶ ተመስገን ከመጣ በኋላ ምንድን ነው ያደረገው? እንግዲህ አቶ ተመስገን ቀጥታ ትሁትን አላስደነግጣትም። ኦልሬዲ ያው ሲገባ ስታየው እሷ ስለምትደነግጥ ኖርማሊ ደንግጣለች። ከዚያ ውጭ ግን እሷን ሊያስፈራራ፣ እሷን ሊያናግር፣ እሷን ሊያወራ፣ እሷን ሊወስድ አልነበረም አመጣጡ። እንደውም ምንድን ነበረ? ይልቁንስ ማለት ነው እሷን ከመውሰድ ይልቅ ቀጥ ብሎ ቲና ጋ ነው የገባው። ለምን? ደውላለት ነው የመጣው። ለዚህም ነው እንግዲህ ትሁት ደውላ ካሌብን አሁኑኑ ድረስ ያለዛ አባባ ጋር ልደውል ስትል እንግዲህ አባባና ካሌብ መንገድ ላይ ይገናኛሉ ማለት ነው። ከዛ ከመንገድ ተነስተው እንግዲህ አብረው ይመጣሉ። አብረው ሲመጡ አባዬ እንዴ ልጄ ምን ሆነ ነው የደነገጥከው? ምን ነክቶ ነው? ምን ሆነ ነው ሲለው ጊዜ አባባ ለካሌብ ምን መልሶለታል? አባዬ ትሁት እኮ ደውላልኝ ነው እና ታዲያ እዚህ ጋ አሁን ትሁት ደውላልኝ ነው እና ተመስገን መጥቷን አለች። ስለዚህ እኛ በሌለንበት መጣ። እሺ ምን አደረገ? አይ ቀጥታ ወደ ቲና ክላስ ነው የገባው ብላለች ትሁት። እንዴ እኛ በሌለንበት ሰዓት መጥቶ ቀጥታ እሷን ላገኘ ካለ የሚያወሩት ነገር አለ ማለት ነው። እውነት ነው የሚያወሩት ነገር አለ። ለዛም ነው እና እንግዲህ የሚያወሩት ነገር አለ ማለት ነው። ስለዚህ ይህን ሰውዬ መከታተል አለብህ ካሌብ ብሎታለኝ። ካሌብም እንግዲህ እሺ ብሎ ያው ሲሄዱ ያው በጣም ነው የሚገርመው። እሱን አላገኙትም፣ ሄዷል ማለት ነው። ግን ትሁትን ከመውጣቱ በፊት አስጠንቅቋታል። አሁንም ቢሆን እንዴት ነው ግን በመጀመሪያ ላይ የላኩልሽ ነገር እንዴት ነው ወደድሽ ወይ ብሏታል። በዚህ ልክ ሰው ለማጣላት የእህቷን ልጅ የእሷ ልጅ አድርጎ ጽፎ ማለት ነው ልጅሽን ምናምን ብሎ የትሁት የወልዳ የረሳቻት የድብቅ ልጇ ምናምን ብሎ ማለት ነው። ታዲያ እንግዲህ ይሄንን ሁላ ብሎ የጻፈው እሱ ነው። እና ቆይ ይሄን ማድረግ ምን አስፈለገ ስትለው እንዴት ነው ወደድሽው ይላታል ማለት ነው። እና እንግዲህ አሁን ስለ እህቷም ኢንፎርሜሽን ስለ ሁሉም ነገር እየነገራት ያለው ማን ነው? ቀድማ አስቡት እንግዲህ አሁን ላይ ትሁት የምታጎርሳት እሷ ናት፣ መድኃኒት የምትሰጣት እሷ ናት። ስለዚህ እሷ ድንገት ደግሞ በዛ ላይ ያው ትሁት ስለምታስተውል ልብ ብላ ስለምትመለከት ድንገት እንዳላመመኝ ካወቀችብኝ ምን ማድረግ አለብኝ የሚለውን ነገር ቀድማ ነው ኳልኩሌት ያደረገችው። ቲና በጣም እባብ ናት። ክፋተኛ ሰዎች እርምጃቸው በጣም ረጅም ነው ጋይስ፣ የምር በጣም ነው የሚገርመኝ ውዶችዬ። እና እንግዲህ ቲና ቀመሩን አዘጋጅታ በዚህ ብትመጣ በዚህ ብላ ማለት ነው እኔ ምንም እንዳልሆንኩኝ ትሁት ካወቀች ትናገራለች። ስለዚህ እንዳትናገር ምን ላደርግ? መያዣ ለያዝባት። ስለዚህ መያዣዋ ደግሞ ማን ነው? ትሁትን ማጠቃበት መንገድ እህቷ ነች። ምክንያቱም እህቷን በጣም ነው የምትወዳት ትሁት። ይህንንም የነገራት ተመስገን ነው። በእህቷ ከመጣሽ አትደራደርም። እህቷን ከራሷ በላይ ነው የምትወዳት። ሁላችንም ደግሞ እንደምንሰማት ብዙ ጊዜ እህቴ ነው የምትለው፣ እህቷ ነው የምታወራው። ስለዚህ በእህቷ የመጣን ነገር አትደራደርም ብሎ ስለነገራት ብቻ እንግዲህ እሷ ምን አድርጋለች? ቀጥታ እህቷን ነው መያዡ ያደረገችባት። የሆነ ነገር ታደርጊና እህትሽን ታጫታለሽ፣ ደም በደም ነው ማጥለቀልቅልሽ እህትሽን ከነ ልጇ ነው ያለቻት። ታዲያ አባባ ምን ብሏታል? ትሁት ደህና አትመስይም፣ እኔ ከጎንሽ እንዳለው አትርሺ፣ እስኪ ልብ ብለሽ ይህኝ፣ ምን ሆነሻል? ለምንድን ነው የምትርበተበችው? ቆይ ያስፈራራሽ ሰው አለ እንዴ? ተመስገን አስፈራራሽ ወይስ ቲና አስፈራራችሽ? ማን ያስፈራራሽ? ንገሪኝ ልጄ ብሏታል ማለት ነው አባባ። ታዲያ እንግዲህ ትሁት እዚህ ጋር መናገር አልፈለገችም። ትሁት መናገር ያልፈለገችው ወዳ አይደለም፣ ተገዳ ነው። ምክንያቱም ከተናገረች በደም አጥለቀልቃለሁ እንዳለችው ታደርገዋለች ብላ ፈርታ ነው። ስለዚህ አሁን ላይ እሷ ዝምታን መርጣለች። ነገር ግን ደግሞ ደስ የሚለው ለኤዱ ነግራታለች። ኤዱ ደግሞ ምን ብላለች? መቼም ትሁት ይሄንን ነገር ሰምተሽ ገና ለገና በእህትሽ ስላስፈራራችሽ ብቻ ዝም ብለና የምንቀመጥ ነገር የለውም አይደል ብላታለች። ትሁት ደግሞ የምታውቂያት አይደለች፣ ሰይጣን እኮ ናትኝ፣ እንደምታውቂያት ናት ቲና። አሁን ይህንን ነገር ትንፍስ ካለን ለአባባ ወይ ለካሌብ እህቴን የሆነ ነገር ታረጋታለች። ስለዚህ ምን እንደማደርግ አላውቅም። ግን በቃ እኔ የምነግርሽ ነገር አንቺ ልክ ነበርሽ ኤዱዬ፣ አንቺ አልተሳሳትሽም። በቃ አንቺ ልክ ነሽ። ይሄ ሁሉ ነገር አስቢ እንግዲህ ኪኒን እኮ ይዛ ኪኒኑን እኔ አውጫት ለካ እንግዲህ ወይ በጥርሷ የሆነ ቦታ ደብቀው ነው እንግዲህ ልክ ውሃውንም እንደጠጣሁና ምናምን ልክ እኔ ስወጣ ለካ ኪኒኑን በአፏ ያለውን በእጇ ታወጣዋለች። በነገራችን ላይ እጇ ላይ ኪኒን ይዛ ቀይ ኪኒን
ምንድነው በእጅሽ ያዝሽው ብላ ነው ፈርቅቃ ከእጇ ላይ ትሁት የወሰደችው። እና ቲና በጣም የክፋት ጥግ፣ የተንኮል ጥግ፣ በተንኮል ተወልዳ በተንኮል ያደገች ነው የምትመስለው። እኔማ ለዚህ ሁላ መንስኤ የሆነ ነገር ከጀርባዋ እንዳለ ግልጽ ነው በእርግጠኝነት። እንግዲህ ዶክተሩም መጥቶ አባባ ያው በስተመጀመሪያ እንዳልኳችሁ ማለት ነው ዶክተሩ መጥቶ ነበረ እና ዶክተሩ መጥቷል። ስለዚህ በዶክተሩ አሁን ላይ ምርመራ ይደረግልሻል እንዳላት አባባ ምርመራ ተደርጎላት ነበረ። ምርመራ ሲደረግ ምንም የሆነችው ነገር የላትም። ምንም አልሆነችም። እና ዶክተሩ እንዴ ምን ሆናለች? ቆይ ለምንድን ነው እንደዚህ እጅሽን ምናምን ያደረግሽውስ? ምንም እኮ የሆነችው ነገር የላትም፣ ምንም የተጎዳ ነገር የላትም ብለዋለኝ። ምክንያቱም ምንም ስላልሆነች አባባም ብለዋታል፣ ዛሬ እዚህ ቤት ጉድ ይወጣል፣ ታመሻን አልታመምሽም የሚለውን ነገር ነገ እናውቃለን ብሏት ነበረ። ከዛ ዛሬ ደግሞ ምንድነው የታወቀው ነገር? ምርመራ ሲደረግ እንግዲህ ዶክተሩ ምርመራ አድርጎላታል። ምንም ነው ያልሆነችው ማለት ነው፣ ምንም። በዛ ላይ አባባ ደግሞ ዝም ብሎ እንደው ማለት በቃ በጣም ማለት አባባ በጣም ደህና ሰው ስለሆነ ነው እንጂ እኮ መጀመሪያውንም አይቷታል በድብቁ ካሜራ። እሷ ያጠፋችው አንዱን ነው፣ በሁለተኛው በድብቁ ካሜራ እኮ አይቷታል። ተነስታ አውቃ እንዴት የወደቀች መስላ ሄዳ ዝርር ብላ አባባ እንደውም መጥቶ ኤደን አንቺ ነሽ አይደል የጣልሻት ያላት ቦታ ራሱ እንኳን በራሷ ጊዜ ልክ ከወደ ውጭ የሚመጣ ሰው የአባባንና የኤደንን ድምፅ ስትሰማ ልክ አውቃ ዘጭ ብላ እንደወደቀ ሆና ዝግረራ እንዳለች ሁሉንም ነገር አባባ አውቋል ማለት ነው። አሁን ላይ ግን ከዚህ በላይ እኔ አልችልም። በእርግጥ ከዚህ በፊትም ውጭልኝ ብለው አስወጥቷት ያውቃል አባባ። በሰበብ በአስባቡ እያለች ከቤት ምንጥቅ ብላ መውጣት ያቃታት ሴት ናት ማለት ነው። በቃ ምንም ነው ያልቻለችው ውጥት ማለት እንዴት እንደሆነ ግራ ነው። ብቻ አሁንም ቢሆን ማለት ነው እንግዲህ ምን ሊፈጠር ይችላል ስንል ቲና ዙሮ ሐሰተኛ ስለሆነች መጋለጧ የማይቀር ነገር ነው። አሁንም ኦልሬዲ ተጋልጣለች። እኔ ምንጭቅ ብላል አይደለ ውጥጥ የምትልበት እዚህ ቤት እሱ ቀን ናፍቆኛል። ምክንያቱም ትሁትና ካሌብ ይዋደዳሉ። እነዚህ ሁለት መሰሪያን ደግሞ መውጣት አለባቸው። አቶ ተመስገንና ቲና ማለት ነው። ክፋተኞቹ ከነዚህ ከሁለት የሚዋደዱ ሰዎች መሃል መውጣት አለባቸው ብዬ አምናለሁ። እናንተስ ምን ትላላችሁ? ትሁትና ካሌብ፣ ኤደንና ዳኒ አንድ መሆን አለባቸው። ክፋተኞቹ ደግሞ አንድ ይሁኑ። ምን አገባን እኛም። በተለይ ቲናና ተመስገን አንድ ቢሆኑ ደግሞ ይጋደላሉ። ብቻ ግን ክፋት ለማንም አይጠቅም። ፍቅር ማለት ምን ማለት ነው የሚለውን ነገር ማወቅ ያስፈልጋል። አሁን ተመስገን ፍቅር አይደለም እልህ ነው የያዘው። ምክንያቱም ፍቅር ማለት አንድ ራስን ለሌላ ሰው አሳልፎ መስጠት ማለት ነው። ይሄ ማለት ደግሞ ትሁት የምትወደው ማለት ነው ካሌብን ነው። ስለዚህ እንደፈለገች እንድትሆን ነፃነት መስጠት ነው የፍቅር ዓላማውና ሀሳቡ እንጂ ፍቅር ሲባል በቃ እኔ ጋር መኖር አለባት ብሎ ምንጭክ የሚል አይደለም፣ እኔ እንደማውቀው ማለት ነው። እና ስለዚህ አቶ ተመስገን ፍቅር ሳይሆን እልህ ነው የያዘው። ቲናም እንደዛው እልህ ነው የያዛት። እልህና የገንዘብ ጥማት ነው። አያችሁ፣ ለገንዘብ ሲል ሰውን ያርዳን። በጣም ያሳዝናል ማለት ነው። እንግዲህ ቲና ለገንዘብ ብላ ነው ያላረገችው ነገር የለም። እና ይህን ይመስል ነበር። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ተወዳጆችዬ ባይ ባይ። በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሁሌ መልካም ነገርን አድርጉ። መልካምነት መልሶ ይከፍላል። ይሄ ነገር አባባል አይደለም፣ ትሩ ነው። የምር እኔ ከተሞክሮ ማለት ነው። መልካምነት ለራስ ነው። ወዳችኋለሁ። ባይ ባይ።